ሰላም ለእናንተ ይሁን የተወደዳችሁ ቅዱስ እግዚአብሔር ሕዝቦች ለርሱትን እያችሁ ምርጥ ወገኖች ክርስቶስ ኢየሱስ ሰላም ይብዛላችሁ። እግዚአብሔር አምላካችን ረድቶን ደግሞ ዛሬ ሌላን እድል ሰጥቶናልና በተጨመረልን እድል ደግሞ የእግዚአብሔርን ስራ ልንሰራ ወደ ጊዶሌ እየተጓዝን ነው። ወደ ማረሚያ ቤት እግዚአብሔር ረድቶን መጽሐፍ ቅዱስ አለ፣ ሞዴስ አለ፣ ቅባት አለ፣ ሳሙና አለ፣ ለህፃናቶች ልብስ አለ፣ ለወጣቶችም እንደዛው አለና ነገር በሰው ይዘጋጃል ያዘጋጀው ግን እግዚአብሔር ነው ተብሎ እንደተጻፈ አብራችሁን በጸሎት በተለያየ ነገር ዋጋ የከፈላችሁ ሰዎች ዋጋችሁን ከላይ ከእግዚአብሔር ዘንድ ታገኛላችሁ። ወዳችኋለሁ። ሻምለኪናቱ ባያደነኝ ለሱ መዘመሬን ባያደነኝ ማጠኔናቱ ባያደነኝ ጌታ ማገልገሌን ባያደነኝ ማምለኪናቱ ባያደነኝ ለሱ መዘመሬን ባያደነኝ ማጠኔናቱ ባያደነኝ ጌታ ማገልገሌን ንጉሥ ሆይ ሺህ ዓመት ንገስ በምድር ተሾመሃል። የተሰጠ ስልጣን ላከብር ልገዛ ይገባኛል። ግን ካንተ በላይ አምላክ ሆነ አንተን የፈጠረ የፍጥረታት ሁሉ ጀማሪ በኃይል ከበረ። ሞገስ ለእርሱ ስግደት ለእርሱ ነው ልገዛለት ማገለግለው መግደል ማዳን ሁሉም የቻለው የወደደውን የሚያደርገው ሞገስ ለእርሱ ስግደት ለእርሱ ነው ልገዛለት ማገለግለው መግደል ማዳን ሁሉም የቻለው የወደደውን የሚያደርገው የጠበቅኩት ተስፋ ያደረግኩት አንዱም ባይሆንልኝ ከፍታው ተጠባበቂ ሸለቆ ቢገጥመኝ ከማመስገን አልቆጠብም ለእሱ ከመዘመር ምሕረቱን በጎነቱን ለሰው ከመናገር ጸጋ ሰጪ ሁሉን ቻይ ጌታ የልጆቹ አዳኝ መከታ ያድነኛል አምነዋለሁ ባያድነኝም እሱ ታማኝ ነው። ጸጋ ሰጪ ሁሉን ቻይ ጌታ የልጆቹ አዳኝ መከታ ያድነኛል አምነዋለሁ ባያድነኝም እሱ ታማኝ ነው። ሰባት እጥፍ ከነገደው ከቶን የሚያወጣ እስከ ሞት የታመኑትን ወርዶ ያዳናቸው የኛ ትልቅ የኛስ ፍሬ እርሱን ያስፈራው ስሙ እግዚአብሔር የጀግኖች አምላክ የሞትን ታሪ የሚያንበረክክ ተደገፍኩኝ እርሱ ላይ በቃ መከራዬም ያኔ ያበቃ ስሙ እግዚአብሔር የጀግኖች አምላክ የሞትን ታሪ የሚያንበረክክ ተደገፍኩኝ እርሱ ላይ በቃ መከራዬም ያኔ ያበቃ ከቶኑ ሊያድነኝ ይችላል ከሚነደው እሳት ከቶኑ ሊያወጣኝ ይችላል ከሚነደው እሳት ከቶኑ ሊያድነኝ ይችላል ከሚነደው እሳት ከቶኑ ሊያወጣኝ ይችላል ከሚነደው እሳት ባያድነኝ ማምለኬናቱ ባያድነኝ ለሱ መዘመሬን ባያድነኝ ማጠኔናቱ ባያድነኝ ጌታ ማገልገሌን ባያድነኝ ማምለኬናቱ ባያድነኝ ለሱ መዘመሬን ባያድነኝ ማጠኔናቱ ባያድነኝ ጌታ ማገልገሌን
ያላችሁበት ወደ እምነት ገባችሁ። እግዚአብሔርን አመስግኑ። እግዚአብሔር እናንተን ባያስታውስ እኛ አንመጣም። ገባችሁ። እግዚአብሔር እናንተን ስለሚያውቅ ሰዎች ቤተሰቦቻችሁ ተማሪዎች ናቸው ላይ ጠይቋችሁ ይችላል፣ ሰው እንትን ይችላል። እግዚአብሔር ግን ስለናንተ ቅድመት ይመጣል። እሺ እግዚአብሔርን አመስግኑ፣ እግዚአብሔርን ክብር ስጡ፣ ጸልዩ። ገባችሁ። እግዚአብሔር ዓለምን ስለወደደ አንድ ልጁን ክርስቶስ ኢየሱስ ሰጥቷል አይደል እንዴ? አይደለ? ክርስቶስ ያለምንም ኃጢአቱ ለእናንተ ለኛ ዋጋ ከፍሏል። ለምን? የሰው ልጆችን ስለሚወድ። ስለዚህ መዳን በልጁ በክርስቶስ ኢየሱስ ነው። ጌታ ኢየሱስ ክርስቶስ ይወዳችኋል። ደግሞ እሱ ይመጣል፣ ያሳርፈናል። ከምንም በላይ ደግሞ ፍቅር ነው የሚሰብከው ክርስቶስ። ባችሁ ፍቅር ነው። አሁን ሰው በብዙ አመፃ አለ፣ ብዙ ሰዎች ኢየሱስ ሊያምኑ ይችላሉ። ግን እሱ ፍቅር ግድ ነው ስለመጣ ከምንም በላይ እርስ በርሳችሁ ተፋቀሩ። እናንተ እርስ በርሳችሁ አንዱ ሲጣላ አንዱ አስታራቂ፣ አንዱ ሲታመም አንዱ አስተማሚ። ገባችሁ? አያገባኝም ማለት ነው ነገር የለም። ገባችሁ? በዚህ በአንድ አካል ውስጥ ማለት ብንታል አይደለ? እጅ አለ፣ አፍንጫ አለ፣ ጥርስ አለ። አሁን እጅ ሲታመም እግር አያገባኝ ይላል አይልም አይደለ? ሄዶ ይተኛል ሁሉ። እቺ ትንሽ አቆሰት ይሄን ሁሉ አካል ታስተኛለች። ስለዚህ አንዱ ለአንዱ ፍቅር፣ መስማማት፣ መግባባት፣ መመካከር። እሺ በዛ ውስጥ ደግሞ አመስጋኝ ስታመሰግኑ እግዚአብሔር በአትን ነገር ያመጣላችኋል። ከዚህ ጋር ካሉ ከህግ አካላት አትጣሉ፣ ስሙ የምትባሉትን። ለምን? የእናንተ የበላይ ናቸውና መጽሐፍ ቅዱስም ስለነስ። ከዛ በተቀረ ለእግዚአብሔር ነገሩት። እግዚአብሔር ማንም እንደሚልክ አይታወቅም። እግዚአብሔር ሰዎችን ይልካል። ስለዚህ ጌታ ኢየሱስ ይወዳችኋል፣ እኔ ወዳችኋለሁ። ተባረኩ። ለምንድናችሁ ይሞላ ዘይት እንዲነድሞ የቆርጥ እሳት እንዳበራ ቆሜ በተራራ የምስራቹን ቃል እንዳወራ መቅረዜ ይሞላ ዘይት እንዲነድሞ የቆርጥ እሳት እንዳበራ ቆሜ በተራራ የምስራቹን ቃል እንዳወራ ጌታዬ 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 ኢየሱስ እጠብቅሃለሁ በድንገት ልትመጣ አውቃለሁ ኢየሱስ እጠብቅሃለሁ በድንገት ልትመጣ አውቃለሁ አለብኝ ገና ብዙ ስራ ከአንተ የተቀበልኩት አደራ ስራ ካንተ የተቀበልኩት አደራ ለሰው የከበረው ሀብቱ ትጋቱ ለሰው የከበረው ሀብቱ ትጋቱ ለሰው የከበረው ጥሪቱ ትጋቱ ለሰው የከበረው ጥሪቱ ትጋቱ ጌታዬ 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 ጌታዬ
ድርጅት ማኔጀር አብሬሽ እንድመጣ እንደዚህ አይነት የእግዚአብሔርን ክብር እንዳይ ምክንያት ስላደረገሽ እግዚአብሔር ስላችሁ ኢየሱስ ጌታ አሜን። እስቲ አንድ ቃል በሉልኝ። እግዚአብሔርን እንዲበሉት አንተ መታመኛዬ ነህ። አንተ መታመኛዬ ነህ። ሃሌሉያ አሜን። አንተ መታመኛዬ ነህ። አሜን። አንድ መዝሙር ውስጥ ስለመጣ ነው ቅድምና እግዚአብሔር መታመኛችን አሜን። እግዚአብሔር የነፍሳችን መታመኛ አሜን። እግዚአብሔር የሕይወታችን መታመኛ አሜን። በዘመናችን ሁሉ እግዚአብሔር ለኛ መታመኛችን አሜን። የትኛውም ነገር በምድር ላይ አያስተማምንም አይደል? እግዚአብሔር ብቻውን መታመኛ አሜን። ሃሌሉያ አሜን። ስለዚህ አብረን እናመልካለን በምታውቁት ዝማሬ ኢየሱስ ጌታ አሜን።
ግን በቃል እንድትላለን ሲሉ መረብ እስኪቀደም ድረስ ተፎካክረው ይገቡ ነበር። በቃ ወንጌል ይሰሙ የመጡ ነው ይመስላል። በእውነት በፉክክር ነው የገቡት። ሃሌሉያ! ቃሉ ኃያል ነው። ይህ የተፈጠረው ሰማይ በእግዚአብሔር ቃል ነው። ቃሉ ደግሞ ራሱ እግዚአብሔር ነው። ሃሌሉያ! የእግዚአብሔር ቃል ነገስታቶችን ያንበረክካል፣ ገዢዎችን ያንበረክካል። ባለስልጣን ነው። ገባች? ባለስልጣን ነው የእግዚአብሔር ቃል። ሃሌሉያ! ኢየሱስ ክርስቶስ ጌታና ጌታ ነው። ቃሉን ላከ ፈውሳቸው ተብሎ እንደተጻፈ በዚህ ቃል ላይ ያለው ነገር በኢየሱስ ስም ያገኛቸው። ሃሌሉያ! ይህንን እንደ አንድ ተራ መጽሐፍ አይደለም ማንበብ ያለባቸው። እንደሚገቡ በፍርሃት መንፈስ ቅዱስን አስተምረን እያላቸው በዛ ውስጥ አዳዲስ መገለጦች ይመጣሉ። እናንተ ውስጥ ጳውሎሶች አላችሁ፣ ሙሴዎች አላችሁ፣ ኤልሳዎች አላችሁ፣ ኤልያስ አለ፣ ጌዲዮን አለ። ሃሌሉያ! እግዚአብሔር ኢያሱ አሉ፣ እነ ካሌቦች አላችሁ። እግዚአብሔር ታላቅ አምላክ ነው። በዚህ እናንተ ነገር አያበቃም። ነገ አዲስ ቀን አለ። ከተዘጋጃችሁ ለምን ብትሉ ይህ የመጨረሻ ዘመን ጌታ ሊመጣ ባለበት ዘመን ነው። በመጨረሻው ዘመን በሴት በወንድ ባሪያዎቼ ከመንፈሴ አፈሳለሁ፣ ሕልምን ራእይን ያያሉ ተብሎ ተጽፏልና ከእግዚአብሔር ጋር ሰራተኛ መሆን የሚፈልግ ከእግዚአብሔር ጋር ሰራተኛ መሆን የሚፈልግ እግዚአብሔር ሲሰራ ሃሌሉያ! ስለዚህ ምንድን ነው የሚያስፈልገው? መጸለይ፣ ማንበብ፣ ከእግዚአብሔር ጋር ሪሌሽንሽፕ ማድረግ። ሪሌሽንሽፕ እግዚአብሔር ቃል ስታነብ ከእግዚአብሔር ጋር እያወራን ያለው። ስለዚህ እግዚአብሔር ይጠቀማቸዋል። ክብር ለኢየሱስ ይሁን። ስላየኋችሁ ደስ ብሎኛል። እግዚአብሔር ይገርመኛል እና መክብብ ላይ እንዲህ የሚል ቃል አለ። ወደ ደስታ ቤት ከመሄድ ወደ ሐዘን ቤት ይሻላል፣ እሱም የሰው ፍጻሜ ነው ይላል። አይገርምም? ክብር ለእግዚአብሔር ይሁን። የተገባውን ታርዶልሃል። ይሄ ሃሌሉያ! ኢየሱስ እናመሰግናለን። ክብር ለእግዚአብሔር ይሁን። እግዚአብሔር ወዷችሁ ነው። እግዚአብሔር በሰው ነው የሚመጣውና ያው ስንመጣ ካለው ነገር የተነሳ መንገዱ ጥሩ አይደለም ምናምን እያሉ ነበርና እግዚአብሔር ሂዱ ስላለ ያውናቅባል። የምንሰማው እግዚአብሔር ነው። ሃሌሉያ! የማይታዩትን ሰራዊቶች መላእክቶችን ልኮልናል። ሰማሪው ከፊት ለፊት ወጥቷል። እኛ ማልፈት ሰብረን እንወጣለን። ሃሌሉያ! ብቻ እሱ ይባል። ሃሌሉያ! ክብር ላንተ ይሁን። በእውነት እቺ ምድር መታሰብ ስለሆነላት እግዚአብሔር አባት ያመሰግናል። ክብር ላንተ ይሁን። ክብር ላንተ ይሁን። እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ እኔ አሳርፋለሁ ያለ ጌታ እረፍት ስለሚሆን በዚህ ምድር እረፍት ስለምታደርግ እናመሰግንሃለን። 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 ክብር ላንተ ይሁን። ሃሌሉያ! መልካም ነገር ይገኛል። ከኪቶሌ መልካም ነገር ይወጣል። በናዝሬት መልካም ነገር ይገኛል። አዋጅ በአዋጅ እንገለብጣለን። በናዝሬቱ ጌታ በኢየሱስ ሃሌሉያ! ክብር ላንተ ይሁን። አሜን፣ አሜን፣ አሜን። ሃሌሉያ! ምስጋና ለእግዚአብሔር ኢየሱስ ኢየሱስ Maddastu bajandat biddiye bajena maddastu kopolo barabai. Shirra halajandastu kopolo biddiye bajena barabai. Koso sata jandastu.
በውስጣችን የመጣው የእግዚአብሔር ቃል ዘፍጥረት ምዕራፍ 28 ቁጥር 10 ላይ ያለው ቃል እግዚአብሔር መንፈስ ሰጠን። ክብር ለኢየሱስ ይሁን። በዚህ ውስጥ እግዚአብሔር ይሰራል። ያው ታሪኩን ስታዩት ወንድሙ በቅናት ምክንያት ያዕቆብን ሊገለው እንዳሰበ እናቱ ሰምታ ነግራው በፍጥነት ሽሽ ሐሳቡን ሲቀይር ደግሞ መልእክት ልክልሃለሁ ትመለሳለህ ብላው በሚገርም ሁኔታ መንገድ ጉዞ ሲጀምር ነው የምናየው። መንፈስ የተረገጠ ይሆን በጌታ በኢየሱስ ይረገጥ እና ስፍራን እየሄደ እያለ ተፈጥሮ ራሱ በቃ ሲለው እናያለን። ፀሐይ ስትጠልቅ እናያለን። ማንም የለም፣ ብቻውን ነው። ስለዚህ በጨለማ መቀጠል አልቻለም። በጨለመበት ስፍራ ፀሐይ በገባችበት ስፍራ ብቻውን አደረ ይላል። እስኪ አሰላስላቸው። በዚያም ስፍራ ድንጋይ አነሳ፣ ከራሱ በታች ተንተርሶ በዚያ ስፍራ ተኛ። ህልምን አለመ። በጌታ በኢየሱስ ክርስቶስ ስም የህልም ዓለማችሁ የተከፈተ ይሁን። የህልም ዓለማችሁ የተከፈተ ይሁን። ከሰማይ ብቻ መስማት ይሁንላችሁ። ተቀላቅሎ የገባ ድምፅ በኢየሱስ ስም የተቆረጠ ይሁን። የሥጋ የደም ሐሳብ በኢየሱስ ስም ጸጥ ይበል። ሰማይ በእናንተ ትይዩ ይከፈት። ምድርን የምታሳርፉ ይሁኑ። ከእግዚአብሔር የሰማችሁትን አሰሙ። ከእግዚአብሔር ያሳያችሁትን ምልክት ስጡ። በጌታ በኢየሱስ ስም እና ህልምን አለመ። እነሆም መሰላል በምድር ላይ ተተክሎ ራሱ ወደ ሰማይ ደርሶ እነሆ የእግዚአብሔር መልአክ ይወጡበት ይወርዱበት ነበር። እነሆም እግዚአብሔር በላይ ቆሞ ነበረ። ሃሌሉያ ሃሌሉያ። ማንም ሰው የሌለ ይመስላል። ተፈጥሮ ከብቶታል። በዘራው ጨለማ ነው፣ ግን የጨለማው ባለቤት ብርሃን የሆነው ጌታ ከእሱ ጋር አለ። ሃሌሉያ
ጌታ አሜን። ማንም አይሆን ግን እግዚአብሔር መንፈስ ከእናንተ ጋር ነው። አሜን። ሁሉ ጊዜ ሰዎች ከዙሪያዬ ሲሄዱ ቼክ የማደርገው እግዚአብሔር መንፈስ ነው። ጌታ ሆይ አንስ ነው አልመካለ። ሃሌሉያ አሜን፣ ሃሌሉያ አሜን። የሚያስፈራኝ ያለሱ መኖር ብቻ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ቆሞ ነበር እንዲህ ማለት በጨለለበት ስፍራ፣ ጸጥ ባለበት ስፍራ፣ ድንጋይ ተንተርሶ በተኛበት ስፍራ የሚያስፈራ አስቡ። ጨለማ ውስጥ ድቅድቅ ጨለማ ውስጥ ድንጋይ ተንተርሳችሁ ያለውን ስሜት እስኪ ሳሉት። የፈለግ ጠንካራ ሰው ብትሆን ራሱ ጨለማው የሆነ ፍርሃት ያወራሃል። በዛ ውስጥ ግን የአባቶቻቸው አምላክ እግዚአብሔርም እንዲህ አለ። ቆሞ ነበር እንዲህ ማለት የአባት የአብርሃም አምላክ የይስሐቅ አምላክ እኔ እግዚአብሔር ነኝ። ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ይስሐቅም የአባት የአብርሃም አምላክ የይስሐቅ አምላክ እኔ እግዚአብሔር ነኝ። ይቺ አንተ ከኛ አባትን ምድር ላንተና ለዘር እሰጣለሁ። ሃሌሉያ ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ወንድም አሳቶት እየሄደ ነው ያለው። ወንድሙ ሊገለው ሲል እየሄደ ነው ያለው። መንገድ ላይ ፀሐይ የገባች ቢመስል የተኛበትን ስፍራ እግዚአብሔር አወረሰው። መውረስ ይሆናል። እግዚአብሔር ካስወረሰ ማንም ሊቀማ አይችልም። ሃሌሉያ በእግዚአብሔር ደስ ይበልህ የልብህን መሻት ይሰጥሃል ተብሎ እንደተጻፈ በልባችሁ ስር ያለው መሻት ትክክለኛ የሆነውን ነገር እግዚአብሔር በማህተም ይፈጽመዋል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ኢየሱስ ያድናል። ክብር ለእግዚአብሔር ይሁን። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ሃሌሉያ። ስለዚህ የተኛህባትን ምድር ላንተ ለዘር እሰጣለሁ አለ። ዘርህም እንደ ምድር አሸዋ ይሆናል። እስከ ምዕራብና እስከ ምስራቅ እስከ ሰሜንና እስከ ደቡብ ትሰፋለህ። የምድር አሕዛብ ሁሉ በአንተ በዘርህ ይባረካል። እነሆ እኔ ከአንተ ጋር ነኝ። እግዚአብሔር ከእናንተ ጋር ሃሌሉያ ክብር ለእግዚአብሔር ይሁን። እነሆም አለው እኔ ማንም ሰው ባይኖር እኔ ከአንተ ጋር ነኝ። በምትሄድበት መንገድ ሁሉ እጠብቅሃለሁ። ወደዚያችን ምድር ወደዛ ወደ ተሰደድክበት ወደ ተባረርክበት ወደ ተጣልክበት ምድር ምን እልሃለሁ መልስሃለሁ። ክብር ለእግዚአብሔር ይሁን። የነገርኩህን ሁሉ ነገር እስካደርግ ድረስ አልተውህምና። ይሄ የማን ኪዳን ነው? ድምፅ ይሄ የማን ኪዳን ነው? ይሄ የማን ኪዳን ነው? የእግዚአብሔር ኪዳን እግዚአብሔር ራሱ ይፈጽማል። ማንም ልሽም አይችልም። ከፈርዖን በላይ ጠንካራ አልነበረም። ከፈርዖን በላይ የሚያስፈራ አልነበረም። ፈርዖንን ያንበረከከ እግዚአብሔር ማንንም በምንም ሁኔታ ሊረታ ይችላል። ክብር ለእግዚአብሔር ይሁን። ውጊያችን ታዲያ ከስጋ ከደም ጋር አለ፣ ከመናፍስቱ ዓለም ጋር። ክብር ለኢየሱስ ይሁን። ሃሌሉያ እንደ እግዚአብሔር ያለ ማንም የለም። የነገርኩህን ሁሉ እስካደርግልህ ድረስ አልተውህምና አለው። ይሄ ሁሉ በሕልም ውስጥ ነው። ያዕቆብም ከእንቅልፍ ተነስቶ በእውነት እግዚአብሔር በዚህ ስፍራ እኔ አላወቅኩም ነበር አለ። ፈራም፣ እንዲህ አለ ይህ ስፍራ እንዴት ያስፈራል! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም። ይህ የሰማይ ደጅ ነው። ይህ የሰማይ ደጅ ነው። ይህ የሰማይ ደጅ ነው። ይህ የሰማይ ደጅ ነው። ምን አለ ያዕቆብ? ምን አለ? አላስተዋልኩኝም እንጂ እግዚአብሔር በዚህ ስፍራ አለ። እግዚአብሔር ከእናንተ ጋር አለ። እግዚአብሔር ከእናንተ ጋር አለ። እግዚአብሔር ከእናንተ ጋር አለ። እግዚአብሔር ከእናንተ ጋር አለ። ይህ የሚያስፈራ ስፍራ ነው። ይህ የሚያስደነግጥ ስፍራ ነው። ይህ የሰማይ ደጅ ነው። ክብር ለእግዚአብሔር ይሁን። ይህንን ድምፅ እግዚአብሔር ለእናንተ ልኳል። ያዕቆብ ምዕራፍ 28 ያጠና ዘፍጥረት ምዕራፍ 28 እያነበባችሁ ምድቴት እያደረጋችሁ እየጸለያችሁ መናጠቅ ይሆንላችሁ። ቃል ባለስልጣን ነውና ይሰራል። በየትኛውም ሲቹዌሽን ስር ብትሆኑ ጨለማ ቢሆን የብርሃኑ ጌታ ከእናንተ ጋር አለ። መንፈሳችሁ መንፈስ አታጥፉ ይላል እግዚአብሔር ቃል። በመንፈስ መቃጠል ይሆንላችሁ።
እህቶች ለነሱ በእናንተ በኩል እግዚአብሔር ፈውስ ያሳልፋል። እግዚአብሔር እንዲጠቀማችሁ ለዚህ ነው ዳዊት ማለት ክፉ አይጠቀመኝም የአመፃ ልጅ መከራ አይጨምርብኝም ማለት ይባል። ክፉ አይጠቀመኝም የአመፃ ልጅ መከራ አይጨምርብኝም። ክፉ አይጠቀመኝም የአመፃ ልጅ መከራ አይጨምርብኝም። ክፉ አይጠቀመኝም የአመፃ ልጅ መከራ አይጨምርብኝም። እግዚአብሔር ብቻ ይጠቀመኛል። ለምድሬ መፍትሄ እሆናለሁ። ተፈጸመ። ከቶኑ ሊያድነኝ ይችላል ከሚነደው እሳት ከቶኑ ሊያወጣኝ ይችላል ከሚነደው እሳት ከቶኑ ሊያድነኝ ይችላል ከሚነደው እሳት ከቶኑ ሊያወጣኝ ይችላል ከሚነደው እሳት ባያድነኝ ማምለኬን አልተው ባያድነኝ ለሱ መዘመሬን ባያድነኝ ማጠኔን አልተው ባያድነኝ ጌታ ማገልገሌን ባያድነኝ ማምለኬን አልተውም ባያድነኝ ለሱ መዘመሬን ባያድነኝ ማጠኔን አልተውም ባያድነኝ ጌታ ማገልገሌን ንጉሥ ሆይ ሺህ ዓመት ንገስ በምድር ተሾመሃል የተሰጠ ስልጣን ላከብር ልገዛ ይገባኛል ግን ካንተ በላይ አምላክ የሆነ አንተን የፈጠረ የፍጥረታት ሁሉ ጀማሪ በኃይል የከበረ ሞገስ ለእርሱ ስግደት ለእርሱ ነው መገዛለት ማገለግለው መግደል ማዳን ሁሉም የቻለው የወደደውን የሚያደርገው ሞገስ ለእርሱ ስግደት ለእርሱ ነው መገዛለት ማገለግለው